ቀልቡን ከፍተሃል እንዴ? እውነቱን ይበል የውሸቱን ይበል በምን ታውቃለህ? ነቢዩ ዓለይሂ ሰላቱ ወሰላም ከማ ዐንደ ቡኻሪ ላይ በተዘገበው አቢ ሁረይራ ባስተላለፉት ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም የተወሰነን ሰራዊት አደራጅተው አዘመቱ። ሰራዊቱን ዘመተና ጠላት ጋር መፋለም ጀመረ። ጦሩን አሸነፍነው። እያሸነፍንም መሸሸት ሲጀምሩ ከነሱ ውስጥ አንድ መጥፎ ሰው አለ፣ ብዙ ሰሓባ የገደለ ጦረኛ። እሱን ተከትለን ደረስንበት ይላል። እሱም ስንደርስበት በዛፏ ተጠለለ። ሲጠለልም ልንገለው ስንል አንድ የአንሷር ጎሳ አብሮኛል። ያ ሰው ምን አለ? ላኢላሃ ኢላላህ እስልምና መሰከረ። ያው የጦርነት ስትራቴጂ መሆኑ ነው። ሊገለው ስላለ አሁን ታጭበረብራለህ እንዴ? ስንት ሰው ገለህ? ሊገልስል ነው እንዴ? ገደልኩት ይላል። ሒቡ ረሱልላህ የረሱል ውድ ወዳጅ ነበር። አባቱንም በጣም የሚወዱት ሰው ነበር። ከዛ ነቢዩም ዓለይሂ ሰላቱ ወሰላም የጦርነቱን ዜና ተቀበሉ። ሙሉን ተረካ ካዳመጡ በኋላ እሱ የሰራውን ዜና ሰው የአላህ መልእክተኛ አንድ ሰው ነበር አውቆ ላኢላሃ ኢላላህ ሲል ገደልኩት አላቸው። ረሱል ፊታቸው ተለወጠ። አቀተልተሁ ባዕደ አን ቃለ ላኢላሃ ኢላላህ ካለ በኋላ